ጓደኛዋ ስጦታ ተሰጣታለች። ጥፍር ቀለም አስመትታ ከሰው በታች እንድትሆን በሰው እንድትጠላ እናት አባት በተለያዩ ጸበል ይዟት ተንከራተው ምን ብለው ቃጥላ ጽዮን ማርያም ይዟት መጡ። ተሸኘላት። እናት አባት ደስታቸው ተመልሶ በቃጥላ ጽዮን ማርያም ልጃቸው ድና ዳግም ወደ ቤታቸው ይዘዋት ሄዱ። ድጋሚ ወደ ቤቷ ስትሄድ ያንን መተት በ20 ሺህ ብር አሳደሰችባት። እስኪ ከአባቷ አንደበት እንስማ። አብራችሁን ቆዩ። በቅርበትና በርቀት ያለ ነገር ጥፍራችን መድኃኒዓለም የፈጠረው ጥፍር ያምራል አይደለም? ለልጄ ከትምህርቷ ወደ ኋላ እንድትቀር ሰው እንዳይወዳት ከጓደኞቿ በታች እንድትሆን የገዛ ጓደኛዋ የዛሬ 2 ዓመት የጥፍር ቀለም ላይ አስመትታ ሰጠቻት። የጓደኛ ስጦታ ነው ተቀብላ ቤት ይዛ መጣ። ልጄ ድንገት መውደቅ ጀመረች። ሐኪም ቤት ስንሮጥ እኔ ፊልድ የመስክ ሰራተኛ ነኝ። እናቷ ብቻዋን ይዛ በየሐኪም ቤቱ ስትሮጥ ልብ ሲባል ምን ሲባል መጨረሻ ላይ ጸበል ይዛት ገብታ አቦዬ ስታስጠምቃት ቡዳ አይነ ጥላ ለቀቃት። ከዚያ እዚህ ይዛት መጣ ስታስጠምቃት አምና ያ መተት ወጣላት። ሁለተኛው እህቷን ደግሞ ከ8ኛ ክፍል ጀምሮ አብሯት ይዞ የዛሬ 8 ወር ያጥንት መሳሳት አሟታል ተብሎ ሆስፒታል ውስጥ ወድቃ መድኃኒት እንድትቅም አስደረገ። ይሄን ሁሉ አልፈን ሁለቱንም ይዘን እዚህ በሯ መጣን። እዚህ በሯ መጣን ማስጠመቅ ጀመር። እስቲ 20 ሺህ ብር የሚሰጠኝ አለ እዚህ ስለኔ አለ 20 ሺህ ብር የሚሰጠኝ ሊረዳኝ የሚችል 20 ሺህ ብር አለ። በዚህ ኑሮ ውድነት የመጀመሪያው መተቷን በጥፍር ቀለም የተወገደውን እዚሁ መጣ የተወገደውን በዚህች ልጅ ላይ 20 ሺህ ብር ከፍላ አሳደሰችኝ። ተመልሳ ልጄ ወደዛ ቦታ ገባች። ክብር ምስጋና ለእመቤቴ ይሁን። እኔም እናቷም እነሱም ሁለቱም ቄሶች እዚህ ያሉት አጥማቂዎች ለኛ በቂ ምስክር ናቸው። ሁሉ ነገር ተወገደ። በ15 የ20 ሺህ ብር መተት ተፈታ። እጅኛዋን እንኳን ያጥንት መሳሳት ብሎ እግሯን አሸማቆ ጠምዝዞ ይዞ ሆስፒታል አስገብቶ እግሯን አስቆርጦ በዊልቸር ሊያስኬዳት ሲፎክር እመቤቴ ቃጥላ ማርያም እዚሁ በ19 ፈወሰችን። ወደዚህ